አላህንም ያህል ኻሊቅ አላህንም ያህል ጌታ እያለ ለፍጡር ማጎብደድ ራስን ማሰቃየት ምን ያህል እንዴት እንደተዋጠለት ይገርመኛል። አሁን ጎበዲን አካባቢ ላይ ሰዎች ሲሄዱ አይታችሁ ከሆነ በበቅሎ ላይ እንኳን ከሆነ 1 ኪሎ ሜትር ከ500 ሜትር ከግማሽ ኪሎ ሜትር ሲቀረው ገና ቦታው ከመድረስ ከበቅሎ ይወርዳል። ምንድነው በዚህ ሳልፍ ጎበዲኑን ረግጬ ካለፍኩኝ በቃ አደጋ ይመጣብኛል ብሎ ያስባል። ይሄ ሐቂቃ معنى قوله تعالى وما قدر الله حق قدره والأرض جميعا قبضته يا الله قدر يا الله أكم يا الله ماننت على ما وقع الله ملو الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن نزا يامنوا السوج إيمانات شون بالشرك يالكالاكالو بكفر يالكالاكالو بالشرك يالكالاكالو سوج آمان ميقباتشو من نسوناتشو نميلو አማን የሚገባቸው እነሱ ናቸው ሲባል አሁን እነዚህ ሩሃንያ ያያሉ አውሊያዎቹ ያያሉ የመንደር ፉቅራውን ሁሉ የሚሰግዱት ሰዎች እንግዳ በመጣ ቁጥር እንኳን በዚህ የሆነ ሰው ልካለ ኸድር ሊሆን ይችላል ነው በዚህ ሼህ ኸድር ቢሆንስ በዚህ ከመጣ የሆነ ወልይ ቢሆንስ እናሳ ወልይ መቼም ያላህ ወልይ ከሆነ አህለን ወሰህለን ምን ችግር አለ ፉቅራ ከሆነ እንደ ፉቅራ ضعيف እኮ ደሞ የለም እንደ ፉቅራ ደካማ ደሞ የለም በሐቂቃ እናውራው ካል ምላሱ ብቻ አስደንጋጭ ስለሆነ ቀልቡ በአላህ ኢማንና ተወኩል የሌለው ሁሉ ጊዜ የተውሂድ አቅሙ የላላበት የማሸሸበት አካል ሊርበተበት ይችላል እንጂ ወደ እውነቱ እንመለስ ከተባባል አላህ ያለ ወደ ሌላ አካል የሚያዘነብል ምንም ነገር የለም ነበር። ተውሂድ አስፈላጊ ነው በሐያታችን። የተውሂድ አለመኖር ችግሩ የዱንያም የአኺራም ኪሳራ የዱንያም የአኺራም ጭንቀት የዱንያም የአኺራም ክስረት በርካታ የሆኑ ሐያል የሆኑ የማይታዩ የሆኑ የውስጥ ውድቀቶችም ጭምር ነው የሚገባው። በርካታ ሰዎች ሌሊት ሲባትቱ ሲደነግጡ ሲረበሹ የሚያድሩ